አንድ ሰውዬ ምን ይላል? የሆነ ፕሮግራም ላይ ተጠርቼ ሄጄ ነበር፣ የሆነ ድግስ ላይ ማለት ነው። እና ከዛ ድግሱ ላይ ካሉ ሰዎች ውስጥ አንድ ሰውዬ ቴምር መብላት ያበዛል፣ ቡናም እንደዛው ቴምርና ቡና በጣም እያበዛ ሲጠጣና ሲበላ አየሁት ይላል። ወደሱ ሄጄ እንደው ቴምርና ቡና እያበዛ አያሃለው ነው ምንድነው ሚስጥሩ ብሎ ሲጠይቀው ሰውዬው ታውቃለህ አላህ ይዘንለትና አባቴ 105 ዓመት ነው የኖረው ይለዋል። አሃ አባትህ በጣም ቡና መጣትና ቴምር መብላት ያበዛ ነበር ማለት ነው ሲለው፣ ላራ አይደለም እንደዛ አይደለም አሉ። አላህ ይዘንለትና አባቴ በማያገባው አይገባም ነበር ብሎ መለሰለት። በማያገባን አንግባ ጀሞ ለምን እዚህ አንድ ቁድቆ ይል የተናገርኩት ስለ ቡና አይደለም። ባረከላሁ ፊኩም። ሰላም አለይኩም ወራህመቱላህ። አንዳንዴ ማለት ነው ይሄ እውቅና ከእውቀት በፊት ከመጣ በጣም አስቸጋሪ ነው። ብዙ ጊዜ ሰው ሙታቢዕ ሲበዛ ፎሎወር ሲበዛ ያወቀ ይመስለዋል። ከዛ ደግሞ እውቅና ስላለው ተብሎ በሚጠራባቸው ቦታዎች ላይ ማይክሮፎን ሲሰጠው ይሄ ሞቅታ አለ፣ የሆነች ሞቅታ አለች። እንኳን አይደለም እንደ ሰው በተሰበሰበበት ይቅርና ሐታ የፖድካስት መድረክ ላይ ራሱ በቃ ያወቅ ይመስላል። ብዙ ነገር ታወራለህ። እኔ እንደው ብዙ ይሄ ዱንያዊ ዒልሞች ላይ ምናምን ብዙ ሰው ሲበጠረቅ ችግር የለውም። ብዙ ጊዜ ችግር የማያመጡ ነገራቶች አሉ። እንደው የተሳሳተ መረጃ ራሱ ተናግረህ ምናምን ብዙ ጊዜ ችግር የማያመጡ ብዙ ችግር አለ አይደል? ይሄን አልከባድ ችግር የማያመጡ ነገራቶች አሉ። እኔ የሚገርመኝ በዲን ጉዳይ ላይ የምትዘባርቁ ሰዎች ማለት ነው። እኛ ከዚህ በፊትም ተናግረናል። ከዚህ በፊት ምን ብለን የተናገርነው ጅህልናህን እውቅና አትስጠው። ጅህልናን እውቅና መስጠት ራስን ከማደደብ አልፎ ሌሎችን ሰዎች ማደደብ ነው። ለምሳሌ እኔ አንተ ጺምህን ትላጫለህ። ጺም መላጨት አብዛኛው ዑለማ ሐራም አድርጎታል፣ ከባድ ወንጀል ነው። አንተ ጺም መላጨትህን እንደ ደካማነት ነው ማየት ያለብህ። በቃ አንተ የአላህን እንትን አጓርልሃል። በቃ ጀስት ከአላህ ጋር ሙሐሰባ ታደርጋለህ። አንተ ለተሸከምከው ወንጀል እኔ አላህ አይጠይቀኝም። በቃ ጀስት አንተ በራስህ እስከያዝከው ድረስ ማለት ነው። ገብቶሃል? ጺም መላጨትህን እንደ እርጅና ስታየው አይ አላህ እኔ እኮ ጺም መላጨቴን አይደለም የሚያየው ልቤን ነው የሚያየው ብትል ይሄ ማንም አይሰማህም። እኛ ተናግረን ማንም አይሰማህም። በዲን ባረከላሁ ፊኩም። በዲን ጉዳይ ገብታችሁ አትዘባርቁ። የዲን ጉዳይ ሌላ ነው። እኛ እዚህ ጋር ረበለው እኔ ራሱ አይቻታለሁ። እቺ ሞቅታ በቃ ቁጭ ብለህ ፖድካስት ላይ ሆነስ ብለህ በቃ የምታወራው ነገር አንዳንዴ በጣም ልትጠነቀቁ ይገባል። እንዴ አንተ አላህ ኢነላህ ላ የንዙሩ ኢላ ሱወሪኩም ምናምን ወላኪን የንዙሩ ኢላ ቁሉቢኩም ምናምን ተባለው ሐዲስ ላይ ገብተህ ሌላ ታሪክ እንትን አንዳንዴ እኮ ይሄ ጃሂሉ የሆነ ሐዲስን ሲተነትን ዑለማው ሁላ እንደዛ አይተነትን በጅህልናው ነው የሚተነትነው። ይሄ ዝም ብሎ ያልሆነ ትንተና አለ። ዓሊሙ ግን በስነ ስርዓት አላህ ሊናገር በፈለገው ነገር እንደተናገረው ነብያችን አለይሂ ሰላም ማስተላለፍ እንደፈለጉት አድርጎ ነው የሚተነትኑት። እኔ አላህን ማመሰግነው የእንደናንተ አይነቱን ይሄ የወረደ አስተሳሰብ የእናንተ ቂላቂልነታችሁን በደንብ የሚያስረዱን በደንብ የሚበይኑልን ዑለሞች ስላሉ አላህን አመሰግነዋለሁ። እንዴ እናንተ በእናንተ ምክንያት እኮ እኛ ዲናችን መማርም ከበደን እኮ። የማያቆም ሰው መንገድ እያሳታችሁት የተማረውንም ሰው እያናደዳችሁት። እኔ ልንገራችሁ እኔ ከኔ ይሄን አቋም እንደው ከኔ ብትወስዱ ደስ ይለኛል። እኔ የሆነ ጥፋት ወንጀል ባጠፋ በቃ ሙሐሰባ አደርጋለሁ ከአላህ ጋር። ወንጀል መስራቴን እኔ ይሄ ወንጀል መስራቴን ተደብቄ ነው ከአላህ ጋር የምታስበው እንጂ ወንጀል መስራቴን በኮንፊደንስ ጭራሽ ደግሞ ብሎ ደግሞ ይሄ ወንጀል አይደለም ብሎ እስከማለት ድረስ እኔ አልደርስም። እኔ እንደዛ የፈለገ ብትሰቅለኝ ነው የምልህ። ዘፈን ላዳምጥ እችላለሁ። ዘፈን ማዳመጥ ግን ችግር የለውም እኮ ኺላፍ አለው እኮ። ዘፈን እኮ ማዳመጥ የሚከለክል እኮ ሐዲስ የለም ብዬ አልነክርም። في فرق በጣም ልዩነት አለው። ጅህልናን እንደ እንትን አትጠቀመው ነው። ባረከላሁ ፊኩም። ካላወቅ ዝም በል።
ሐታ አንተ ጉዳይ አንተ በዲን ማውራት ማይጠበቅብህ ቦታ ላይ ራሱ ማውራት አያስፈልግም። ይሄ የዲን ጉዳይ ለዲን ባለቤቶች እንተው። እኛ ብዙ ወንጀሎች አለብን። ሙሐሰባ ጀስት እናድርግ ከአላህ ጋር። ቲኛው ከበረን እኮ ወላሂ እዛ ሂዳችሁ የምታዝጉትን ሰው አዝጉ። ዲኑን የማያውቅ ሰው ምናምን በዲን የማያውቅን ሰው ሂዳችሁ ፎግሩት። ዲን የሚያውቅን ሰው አትሸውዱትም። አልሐምዱሊላህ። አንዳንዶቻችን የማይደረስ የሆነ ሊደረስ የማይችልን የሆነን ጥረት እንጥራለን። ኢርዳኡ الناس በዙሪያችን ያሉ ሰዎችን ለማስደሰት እንጥራለን። ብዙ መንገድ እንሄዳለን ምናምን። ኢርዳኡ الناس غاية لا تدرك ሰዎችን ማስደሰት የማይቻል የማይደረስ የሆነ ስኬት ነው። ከዛ የተሻለ አንድ ሐዲስ ልንገራችሁ። ነብያችን አለይሂ ሰላቱ ወሰላም ለአቢ ዘር አልጊፋሪ ረዲየላሁ ዐንሁ ለሱ የመከሩትን ወተኩፈ ሸረከ ዐን الناس فإنها صدقة منك على نفسك ሰዎች አንተ የሆነ አንተ ከምታስቸግራቸው ነገር ሰዎች ላይ አዛ ከምታደርገው ነገር በመቆጠብ ብቻ ሰዎች ላይ ጥሩ የሆነ ነገር ቀልባቸው ላይ እንዲያርፍ ማድረግ ትችላለህ። በል እንደውም ሰደቃ አላህ Subhanahu Wa Ta'ala ዘንድ ጥሩ ነገር በመስራትህ አንተ ሰዎችን ከማስቸገርህ በመቆጠብህ ብቻ አላህ Subhanahu Wa Ta'ala አጅርህን ይጽፍልሃል። ብዙ ከምታሰላ ሰዎች እንዴት አድርግ ላስደስትና ብለን አንዳንዶቻችን በጣም እናስባለን። ቢያንስ እቺ እንኳን ተግብር። ባረከላሁ በሸህዋ ምክንያት በስሜት ምክንያት ብዙ ወንጀሎችን እየተዳፈርክ ነው። ስሜት የሚባለው ነገር እያስቸገረህ ነው። ከሰላትህ ጋር ያለን ሁኔታ በደንብ አድርገህ መርምር። ሰላትህን በስነ ስርዓት እየሰገድክ ነው ወይ? ምክንያቱም አላህ Subhanahu Wa Ta'ala ፈኸለፈ ሚን ባዕድህም ኸልፉን አضاعوا الصلاة ወተበዑ ሸህዋት ብሎ ስለሚል ማለት ነው። አንድ ሰው ሰላቱን በስነ ስርዓት መስገድ ያቆመ ጊዜ ስሜቱን ወደ መከተል ስለሚሄድ ማለት ነው። ሁለተኛው ደግሞ አልኢሕሳስ ቢሸቃ እድለቢስ ሁኛለሁ፣ በቃ ስኬታማ አይደለሁም፣ ህይወቴ በቃ ጠሞብኛል ብለህ ታስባለህ። ከእናትህ ጋር ያለህን ግንኙነት ቼክ አድርግ። ከእናትህ ጋር ከወላጅ እናትህ ጋር ያለህን ሁኔታ በደንብ ቼክ አድርግ። ምክንያቱም አላህ Subhanahu Wa Ta'ala ወበረን ቢዋሊደቲ ወለም የጅዐልኒ ጀባራን ሸቂያ ወላጅ እናቱ ጋር አሪፍ የሆነ ሪሌሽን ያለው ሰው ምትለውን የሚሰማ በቻለው መጠን ለማስደሰት ይሞክራል አይደል? የሷን ሐቅ ለመጠበቅ የሚጥር ሰው መቼም ቢሆን عدم التوفيق የሚባል ነገር የለም። ስኬታማ ያለ መሆን የሚባል ነገር የለም ምድር ላይ። አብዛኛው ሰዎች እስቲ ስኬታማ የሆኑ ሰዎች ጀርባቸውን ሄዳችሁ እስቲ ከቤተሰቦቻቸው ጋር የሚገርም ሐያት የሚያሳልፉ የሆኑ ናቸው አብዛኞቹ ማለት ነው። ሌላው ደግሞ ሶስተኛ ባንክ ጭንቀት ምናምን የሆነ እንትን ይልሃል። አንዳንዴ ዱንያ ያው እንደመሆኗ መጠን ዱንያነቷም አለ። በዛ ላይ ደግሞ ጭንቀትና ሐሳብ በቃ ዝም ብሎ ይወጥራል። ያው አብዛኛው ወጣት ችግር ነው በተለይ አሁን ላይ ማለት ነው። ከቁርአን ጋር ያለህን ሁኔታ መርምር። ምክንያቱም አላህ Subhanahu Wa Ta'ala ምን ይላል? ወመን አዕረض عن ذكري فإن له معيشة ضنكا ከቁርአን ያፈነገጠ ሰው አላህን ከማስታወስ ዚክር ከማድረግ ወደ ኋላ የሚል ሰው እዚህ ዱንያ ላይ ራሱ የጠበበ ህይወት እንዳለው ይነግረናል። ችግሮች ተጠቅሰዋል፣ መፍትሄዎቻቸውም ተጠቅሰዋል። ወደ ስራ ጀማው። ሰላም አለይኩም ወራህመቱላሂ ጀማው። አንዳንዴ ሰላት ስንሰግድ ጀማዓ ሰላት ስንሰግድ አጠገባችን ላይ ያለውን ሰው መወስወስ መቻል የለብንም። በእንቅስቃሴም ይሁን በንግግርም ይሄ በምናደርገው ዚክር ሰላት ላይ ባሉ ዚክሮች ፋቲሃን ስንቀራ ሊሆን ይችላል። መሐል ላይ ያሉ አሉ አይደል ዚክሮች ደግሞ ሩኩዕ ላይ ስጁድ ላይ ያሉ እነሱንም እንደዚሁ እንትን ስንል አጠገባችን ያለውን ሰው በማይወሰውስ መልኩ ነው መሆን ያለበት። እኔ አንዳንድ ሰው አላሁ ሙስተዓን ወላሂ ይሄን ስናገር አፉ በሉኝ እንጃ እኔ ምን እንደሚሉላ እንጃ። አንዳንዴ እኔ ለምዶ ታውቃላችሁ የምላችሁ አንዳንዴ ዚክር ስትሰማው ሰላም ይሰጣል። አንዳንዴ እኮ አለ ሰምታችሁ እኮ አጠገብ ያለው ሰው ሱብሃንአላህ ወቢሐምዲ የሆነ በስነ ሰዓት ዚክሩን ሲለው እንኳን አንዳንዴ የሆነ ድምፁ ቢሰማም አይረብሽም። የሆነ በቃ አላ አንዳንዱ እኔ ምን እየተጎመጠመጠ ነው ይመስለው ነው አንዳንዱ ወላሂ ምናምን። እኔ በጣም ወላሂ አሁን ዙህር ሰግጄ ነበር የወጣሁት። በቃ ምንም እንደው አላህ ሰላቴን ይቀበለኝ እንደው በቃ ምንም መስገድ አልቻልኩም። እና አንዳንድ እንደዚህ የምናደርግ ሰዎች አላህን እንፍራ። ሰላት የሚሰገደው ሰላት ገብተህ ከአላህ ጋር እያወራህ ነው። አንተ እንደምታወራው ሁሉ አጠገብ ያለው ሰውም እያወራ ነው ከአላህ ጋር። እሱን መወስወስ በማይችልበት ደረጃ ነው መሆን ያለበት። እንዴ ሰላት ልትሰግድ ገብተህ የሰው ወንጀል ይዘህ ልትወጣ ነው እንዴ? ሰውን ሙእሚንን እኮ አዛ ማድረግ እኮ በጣም ከባድ ወንጀል እኮ። ይሄ ባህሪ ካለብን እንደው ሊላህ ብለን እናጥፈው። ሊላህ ብለን መስገድ እኮ አልተሻለም ጀሞ ወላሂ አላሁ ሙስተዓን።